ለብዙዎቻችን ኑሯችን የጭንቀት ምክንያት የሚሆንብን ምክንያት እኛ እግዚአብሔር እንደሚለን መሆናችንን አለማወቃችን ነው። የሰውን ነገር ሰምተን ኑሯችንን በሰው ሐሳብና ንግግር ተርጉመን ቁጭ ያለናለን። ሰው አትረቢም ስላለሽ አረባም ብለሽ የተቀመጥሻለሽ። ሰው አትጠቅምም ስላለ አልጠቅምም ብለ ቁጭ ያልካለ። ስንት የሚጠቅም ስንት የሚባርክ ሐሳብ አስደናቂ የሆነ በረከት በልባችን ውስጥ እግዚአብሔር አስቀምጦን ይያለን ሰዎች ለወሬ ማጣፈጫ እኔና እናንተን ስም ስላነሱ እንደዛ ምን እንላለን? ደግሞ ልንገራችሁ እዚህ ሀገር የት ነው ዴዝሮ ያለው? እስር ቤት ያለበት ስሙን ተነግሩኛላችሁ? የሞት ፍርድ የተፈረደባቸው ሰዎች የሚቀመጡበት ነው። የሞት ፍርድ የለም ነው ይባላል። እዛ ባሉት እስረኞችና እዚህ ባለነው ሰዎች መካከል ያለው ልዩነት ምን እንደሆነ ልንገራችሁ። የእግዚአብሔር ጸጋና ምህረት ነው። እዛ ባሉት እስረኞችና እዚህ ባለነው መካከል ያለው ልዩነት የእግዚአብሔር ጸጋና ምህረት ነው። ቅዱስ ዳዊት ለዚህ ነው ኃጢአትን ብትቆጥር አቤቱ በፊትህ ማን ይቆማል ያለው። ወገኖቼ እዚህ ቆሜ እግዚአብሔርን ቃል ብናገር ከርሱ ምህረት የተነሳ ነው። የእግዚአብሔር ምህረት በኔ ዘንድ ባይሆንልኝ እሱ በምህረቱ ባይሸፍነኝ እዚህ ቆሜ እንኳን ስሙን ልጠራ አንዲት ቃል ልሰነዝር የሚገባኝ አይደለሁም። ለዚህ ነው በዚህ ቦታ ላይ የሰው ትምክህት ቦታ የሌለው። ለዚህ ነው በዚህ ቦታ ላይ የሰው ኩራት ቦታ የሌለው። እግዚአብሔር ብቻ ሊከብር የሚገባው። ምክንያቱም ሁላችንም ይቅር የተባልን ኃጢአተኞች ነን። እግዚአብሔር ይክበር ይመስገን። ሁላችንም ይቅር የተባልን ኃጢአተኞች ነን። የጸሎታችን ብዛት አይደለም እዚህ ያቆመን፣ የጾማችን ብዛት አይደለም እዚህ ያቆመን። እግዚአብሔር ይቅር ስላለን ነው። ስሙ ይክበር ይመስገን። ለዚህ ነው ካህኑ በቀደሰ ቁጥር ምንም ይለው ኃጥ በደለኛ በመሆን በኔም በባሪያህ ቃል። አያችሁ አሃዷው ብሎ እየቀደሰ የሚመካው በማን ነው? በእግዚአብሔር። የሚመካ በእግዚአብሔር ይመካ እንደተባለ ኃጥ በደለኛ በመሆን በኔም በባሪያህ ቃል ልጆችህን ይቅርበል፣ በደላቸውን ይቅርበል። ኃጥ በደለኛ በመሆን በኔም በባሪያህ ቃል ወደ ቅዱስ ቁርባን የሚቀርቡ ምንድነው የሚሉት? አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ርኩስት ከሆነች ከቤቴ ጠፈር ትገባኝ ዘንድ የሚገባኝ አይደለም። እኔ አሳዝኝሃለሁና በፊትም ክፉ ስራ ሰርቻለሁና። አይደለም እየተገለማመጥን አይደለም ወደ እግዚአብሔር እኮ የምንቀርበው። ደግሞ ምን ብላ ነው የምትቀድመኝ እየተባባልን አይደለም የምንቀርበው። ምን አሽቀዳደማት እየተባባልን አይደለም የምንቀርበው። አበስኩ ገበርኩ እሱ ደግሞ አሁን ሊቀበል ነው ብለን አይደለም የምንቀርበው። ማረኝ ይቅር በለኝ እያልን ነው የምንቀበለው። ምንም አያገባኝም ስለዚያ ሰው ኃጢአት፣ ምንም አያገባኝም ስለሷ ነገር። የኔን ነው ማውቀው እግዚአብሔር እንደማረኝ፣ የኔን ነው ማውቀው እግዚአብሔር ይቅር እንዳለኝ። አባታችን ሙሴ ጸሊም ኢትዮጵያዊው ቅዱስ አባት ምን እንዳደረገ ልንገራችሁ። በገዳም አንድ አባት በድሎ ተገኘና ትልቅ ስብሰባ ተደረገ ይባላል። እና ናና ስብሰባው ላይ እንድትካፈል የሰውየውን ጉዳይ እናያለን ብለው ጠሩት። ና ተባለ። ይህን ጊዜ ሙሴ ጸሊም ምን እንዳደረገ ታውቃላችሁ? አልመጣም ማለት አበምኔቱ እንደገና ላከበት። በአስቸኳይ እንድትመጣ አለው። ናና የዚህን አባት ጉዳይ እናያለን አሉት። ይህን ጊዜ ምን አደረገ መስላችሁ? በባልዲ ቀዳዳ ባልዲ ፈልጎ ውሃ ሞልቶ በትከሻው ላይ ተሸክሞ መጣ። ውሃው እየፈሰሰበት እና ልክ ስብሰባው ላይ ሲደርስ አባታችን ምን አድርጋል? ምንድነው የተሸከምከው አሉት። ምን እንዳለ ልንገራችሁ። የኔ ኃጢአት እንደዚህ ውሃ ሞልቶ ነበረ፣ ከሱ ምህረት የተነሳ ኃጢአቴ እየፈሰሰ እየተውኩት መጥቼ ይኸውና ደግሞ ዛሬ ሰው ሆኜ በሰው ላይ ልፈርድ ቆሜያለሁ አለ። ያን ጊዜ ሁሉም ወደ ልባቸው ተመለሱ። ያንን ወንድም ያንን አባት ይቅር ብለውት ወደ ማህበራቸው ደመሩት።
ዛሬ አንዳንድ ጊዜ ወደ ቤተ ክርስቲያን መመላለሳችንን ከመላእክት ቁጥር አድርገን ራሳችንን ሌሎችን ኃጢያታቸውን በደላቸውን ነውራቸውን ለመቁጠር ራሳችንን እናቆበቁባለን። እግዚአብሔር ይቅር ይበለን። በዚህ የቆምነው በዚህ ያለነው ከእግዚአብሔር ምሕረት የተነሳ ነው። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ስለዚህ ሰው እንደሚለን አይደለንም። ልንገራችሁ የተወደዳችሁ ኦርቶዶክሳውያን፣ ሰዎች እንደሚሏችሁ አይደላችሁ። ነገር ግን ብዙ ጊዜ ያንን ደጋግመው ሲነግሩን ያንን እንደሆን ይሰማናል። እናም ተስፋ እንቆርጣለን። ስለዚህ ወደ ተለያየ ጭንቀት ውስጥ እንገባለን። ራሳችንን ብዙ ጊዜ እንደዛ እንናገረዋለን። ወደ ተለያየ ጭንቀት ውስጥ እንገባለን። ወደ ተለያየ ችግር ውስጥ እንገባለን። እግዚአብሔር የሰጠንን የበረከት ኑሮ የዛሬውን ኑሮ ማየት ያቅተናል። ምክንያቱም ራሳችንን የምናየው በተሳሳተ መንገድ ነውና። ራሳችንን የምናየው በተሳሳተ መንገድ ነው። ስለራሳቸው ትክክለኛ አመለካከት የሚኖራቸው እግዚአብሔርን የሚያውቁ ሰዎች ናቸው። ይሄን ነግራቸዋለሁ። ስለራሳቸው ተገቢ የሆነ አመለካከት የሚኖራቸው እግዚአብሔርን የሚያውቁ ሰዎች ናቸው። ከፍም ብለን ከሰው በላይ ነኝ ማለት፣ ዝቅም ብለን ደግሞ እንደው ራሳችንን የሆነ እንቶፈንቶ ውስጥ ማስገባት አይደለም። እግዚአብሔር የሚለንን ነን። ምክንያቱም እግዚአብሔር ኃጢያተኛውን ጻድቅ ነህ አይለውም ዝም ብሎ። ሀብት ስላለን እግዚአብሔር አያደላም ለኛ፣ ወይንም ደግሞ ደሃ ስለሆነ ደግሞ አያዝንለትም። እግዚአብሔር ሰውን በሰውነቱ ነው የሚጠራው፣ በማንነቱ ነው የሚጠራው። በደለኞች ከሆነ ንስሐ ግቡ ይለናል። እግዚአብሔር በውስጣችን ያለውን ታላቅ የሆነውን የእርሱን እቅድ የእርሱን ዓላማ ስለሚያውቅ ዛሬ እንኳን ያለንበት ሕይወት ጨለማ ቢመስልም እንኳን እግዚአብሔር የነገውን አይቶ በአስደናቂ ስም ይጠራናል። የነገውን አይቶ በአስደናቂ ሁኔታ ይጠራናል። ሁልጊዜ ስለዚህ ስናገር ደስ የሚለኝ ያቺ ሴት ናት። እንተ ደም ይሁዛ፣ ደም ሲፈሳት የነበረችዋ ሴት 12 ዓመት ሙሉ። በእስራኤል ሀገር ደም መፍሰስ ማለት ምን ማለት እንደሆነ ታውቃላችሁ? ርኩስ መባል ማለት ነው። ከሰው ተርታ ለመገኘት ማለት ነው። ይህች ሴት በማህበራዊ ኑሮ መኖር ያልቻለች ሴት ነበረች። ይህች ሴት በብዙ ነገር ውስጥ መግባት ያልቻለች ሴት ነበረች። ርኩስ ናት እየተባለች የምትተው ሰው ነበረች። ራሷን ደብቃ የምትኖር ሰው ነበረች። ዓለም ያላትን ተቀብላ፣ ሰው ያላትን ተቀብላ፣ ዲያብሎስ የሚላትን ተቀብላ የኖረች ሰው ነበረች። እሷም ስለራሷ የምትናገረው ከዚያ የተለየ አልነበረም። ከዚያ ሕይወት ለመውጣት ብዙ ነገር አደረገች። ማርቆስ እንደሚነግረን፣ ሉቃስ እንደሚነግረን ገንዘቧን ሁሉ ከሰከሰች ለባለ መድኃኒት። ባሰባት እንጂ ነው የሚለን፣ አልጠቀማትም። መድኃኒት ብለው የሚሰጧት ህመም ነበር የሚሆንባት። አንድ ቀን ግን የወልደ እግዚአብሔር የኢየሱስ ክርስቶስን መምጣት ዜና ሰማች። እሱም ያደርገውን ነገር ሰማች። በእርሱ ዜና ውስጥ፣ በእርሱ ተአምራት ውስጥ እውነተኛ የሆነውን የራሷን ማንነት አገኘች። ስለ እግዚአብሔር ስናስብ ነው፣ ስለ ቤቱ ስናስብ፣ ስለ ቅዱስ ስሙ ስናስብ፣ ስለ ምህረቱ ስናስብ ነው እውነተኛ ማንነታችንን የምናገኘው። ሰው የሚለንን ስናሰላስል አይደለም እውነተኛ ማንነታችንን የምናገኘው። ልክ ናቸው እኮ ስለኔ እኮ የሚናገሩት ልክ ናቸው፣ ዝም ብለው እኮ አይደለም የዛሬውን ነገሬን ቢያዩት ነው፣ ዝም ብለው አይደለም አሁን ያለውበትን ቢያዩ አይደለም። ያንን ስታሰላስል አይደለም እውነተኛ ማንነትን የምታገኘው። የእግዚአብሔርን ምህረት፣ የእግዚአብሔርን ጸጋ፣ የእግዚአብሔርን በጎነት ስናስብ ነው እውነተኛ ማንነታችንን እናገኘው። ስለዚህ ያቺ ሴት ደም የሚፈሳት የነበረች ሴት አምላኳ ወደ እርሷ አካባቢ እንደሚመጣ ሰማች። ስለዚህ ተነስታ ሄደች። አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ወልደ እግዚአብሔር ኢየሱስ ክርስቶስን የአምስት ገበያ ያህል ሕዝብ ይሏሉ አባቶች ሲናገሩ። ከ5000 ሕዝብ በላይ ለዛውም ወንዶቹ ብቻ ተቆጥረው ነበሩ የሚከተሉት። ሁሉም ይጋፉት ነበረ። ሁሉም ይጋፉት ነበረ። ምክንያቱም አንዳንዱ ወሬ ለመልቀም የመጣ ነበረ። እግዚአብሔር ከዚያ ይሰውራል። ተስፋ አደርጋለሁ ወሬ ለመልቀም የመጣን እንደማንኖር።
ጸጋውን ለማግኘት የመጣን እንደምንኖር ተስፋ አደርጋለሁኝ። የእግዚአብሔርን በረከት የእግዚአብሔርን ጸጋ ለማግኘት የመጣን እንዳለን። ምክንያቱም አንዳንዶች ከሱ ወንጀል ለማግኘት የሚመጡ ነበሩ። አንዳንዶች ምንድነው የሚሰራው ነገር አረ የሰማነው ወሬ አለ ብለው ታምራት ያደርግ ይሆን ወይ ብለው ተአምር ለመቀበል ተአምር ለማግኘት ሳይሆን ጸጋውን ለማግኘት ሳይሆን ነገር ግን የሚሰራውን ለማግኘት የሚመጡ ነበሩ። ያቺ ሴት ግን ወደ አምላኳ ዘንድ መጣች። የሰው ወሬ ለሷ ምንም አልነበረም። የዓለም የሰይጣን የዲያብሎስ ወሬ ለሷ ምንም አልነበረም። በውስጧ የተሸከመችው ደዌ ምንም አልነበረም። ቀጥ ብላ መጣች። ምን አለች? የልብሱን ዘርፍ እነካለሁ እና እድናለሁ። የልብሱን ዘርፍ እነካለሁ እድናለሁ። እንዲህ ብለን የመጣነው ዛሬ ምክንያቱም ነገራችሁ ትንቢተ ኢሳይያስ ምዕራፍ 6 ጀምራችሁ ስታነቡ ይላል የልብሱ ዘርፍ መቅደሱን ሞልቶት ነበር። የልብሱን ዘርፍ እነካለሁ። የልብሱ ዘርፍ በእያንዳንዳችሁ ሕይወት አጠገብ ላይ ነው። የእምነት እጅን መዘርጋት ብቻ ነው። የልብሱ ዘርፍ ችግራችን አጠገብ ነው። የልብሱ ዘርፍ ጭንቀታችን አጠገብ ነው። እየተጋፋን ብቻ እንዳንሄድ አደራ። ኦርቶዶክሳውያን ወሬ ያየን ብቻ እንዳንሄድ አደራ። ወይ ተደረገለት እኮ ያለን ብቻ ለሌሎች አጨብጭበን እንዳንሄድ አደራ። ተመልካች ብቻ ሆነን እንዳንሄድ አደራ። ያቺ ሴት ግን እየተጋፋች ሄደች። ምናልባትም ሰዎች ገና ሲያዩት አበሱ ገበሩ እንዳረክስ ይያሉ ሳይሸሹ አይቀርም። አንዳንድ ጊዜ አንዳንድ ሰዎች አገኛለሁ ምን ነው ቤተክርስቲያን አላያችሁ ብላቸዋለሁ። ወይ እነከለ ያሉበት ጋር ደግሞ ልምጣ። ይህች ሴት እንደኛ ብትሆን ኖሮ ሰዎች አፍንጫቸውን ሲይዙባት እሷ መሸሽ ነበረባት አይደል? ነገር ግን ጀግና ነበረች። እንገራችሁ ሰዎች ከፈት ሲሉላት እሷ ዘው፣ ሰዎች ቦታ ሲለቁላችሁ እናንተ ጥልቅ ነው ማለት ያለባችሁ። ምክንያቱም ጉዳያችሁ ከሰው ጋር አይደለማ። ሰዎች ቦታ ሲለቁላችሁ ቆሙ እናንተ በአምላካችሁ ፊት። ምክንያቱም ጸሎት ማለት በእግዚአብሔር ፊት በቆም ማለት ነው። እና ያቺ ሴት መጣች፣ የልብሱን ዘርፍ በእምነት ነካች። አንዳንድ ጊዜ እናቶች ደስ ይሉኛል። አባቶች እያጠኑ ሲዞሩ አንዳንድ እናቶች ቀስ ይሉና የአባቶችን ዘርፍ የልብሳቸው አካርካሉ አያቸዋለሁ። እግዚአብሔር ይስማችሁ ላቸዋለሁ። በካህኑ ያለውን የእግዚአብሔርን ጸጋ ተስፋ አድርገው ዳምስ ያደርጋል። ያቺ ሴት ነካቸው። ልክ በዛ ሰዓት ምን እንደሆነ ታውቃላችሁ? ወንጌላዊ የሚነግረን ደሟ ምን አለ? ቆመ፣ ቀጥ አለ። ደሟ ቆመ። ልክ ደሟ ሲቆም ጌታ ደግሞ መሄድ አቆመ፣ ቀጥ አለ። እና ዞርና ደቀ መዛሙርቱን ማን ይነካኛል? እና ደቀ መዛሙርቱ እንዲህ አሉት፣ ምን ማለት ነው አሉት። ምን ማለት ነው? ይሄ ሁሉ ህዝብ እየገፋ ማን ነው የነካኝ ትላለህ? አንዳንድ ጊዜ እኛ ካህናቱ እንኳን ላናውቅ እንችላለን በእናንተ ህይወት ውስጥ የሚከናወነውን ነገር። አትፍረዱብን፣ ሰዎች ነና። እግዚአብሔር ሲዳብሳችሁ ላናውቅ እንችላለን። እግዚአብሔር ሲምራችሁ ላናውቅ እንችላለን። እግዚአብሔር ሲያያችሁ ላናውቅ እንችላለን። እነዚህ ደቀ መዛሙርት እንደሆኑ